እና ድምጹን ወደ ሰማሁበት ስዞር ከዛ በኋላ ግን ስደውልለት ስልኩ አይሰራም። ሰላም ለእናንተ ይሁን። ወንድማችሁ አብስራ ነኝ። ሁለት ነገሮችን ላንሳላችሁ። የመጀመሪያው አንድ የማላውቀው ሰው ላይ ድልን ያየሁበት ሲሆን፣ ሁለተኛው ደግሞ ራሴ ላይ ተሸናፊነትን የተመለከትኩበት። ወደ መጀመሪያው ንግባ። ማለዳ ነው። ቅያስ ውስጥ ለውስጥ እየሄድኩኝ ስለሆነም አይደለም ነገር ስለተሳካ ዝም ብሎ ደስ ይለኛል ልብ ያውቆታል ለካ የሚል መዝሙር አለ። እሱ መዝሙር ነው በእንጉርጉሮ መልክ ከአንድ ጎረምሳ ወጣት ልጅ ድምጽ የሚሰማኝ እና ድምጹን ወደ ሰማሁበት ስዞር ብቻውን ከማዳበሪያ ውስጥ አንድ ይጠቅመኛል ብሎ የሚያስበውን ነገር እየፈለገ ግን እያንጎራጎረ ነው። ልጁን ሳየው የተሳካ ሁኔታ ላይ ነው፣ አሪፍ ሁኔታ ላይ ነው እምለው አይደለሁም እኔ። ወይም ደግሞ እናንተም ብትሆኑ ብታዩት በጣም የሚያስመሰግን ሁኔታ ላይ ነው ብላችሁ ላትሉ እንደምትችሉ ገምታለሁ። እርሱ ራሱን ሲያይ አይ ምኖረው ህይወት በጣም ስኬታማ ነው ላይል ይችላል ብዬ አስባለሁ ካለው ሁኔታ አንጻር ውጫዊ ሁኔታውን ስናይ። ነገር ግን የሚዘምረው መዝሙር ገረመኝ። ወዲያው ግን ልቤ ተነክቶ ለልጁ ከማዘን አልፌ በራሴ ወደ ማዘን ነው የተሸጋገርኩት። ሁለተኛው ማነሳላችሁ ጉዳይ ላይ ነገሩ ይጠራላችኋል። ሁለተኛው ወደ ማነሳላችሁ ጉዳይ ልግባ። ፊልም ለመስራት በጣም ፍላጎት ነበረኝ፣ አሁንም ፍላጎት አለኝ። ግን በተለይ በፊት በጣም ኃይለኛ ግፊት ነበረ ውስጤ እና በዚያም የተነሳ የተለያዩ ኦዲሽኖች ላይ ለመገኘት ካስት ለመደረግ ብዙ ተጋግጫለሁ፣ ብዙ ሞክሬያለሁ፣ ብዙም ወድቄያለሁ እና ከዕለታት በአንድ ቀን የአንድ ፊልም ቀረጻ ላይ የተገናኘሁት ሰው ፍላጎቴን በነገርኩት ጊዜ ስልኩን ሰጥቶኝ ነበርና የኔንም ስልክ ሰጥቼው ነበረ። እንደው እልፍ ማለትም ቢሆን እንዲጠራኝ እንድሳተፍ በዛ ውስጥ ልምድ እንድቀስም ጠይቄው ነበር። ጊዜው በደረሰ ጊዜ ደውሎልኝ ጠራኝ። እኔም የሚያስፈልገውን ነገር አሟልቼ ያለኝን ልብስ ይዤ ጫማ ተውሼ ነው። እንደውም በዚህ አጋጣሚ ያችን እህት እግዚአብሔር ያክብራት የቤተሰቧን ጫማ ነው አውጥታ የሰጠችኝ እና ሄጄ ነበር እና ከሰፈር ብዙም ስለማልወጣ ራሱ መንገዱን እንደምቸገር እያወቅኩ ነው የሄድኩት። ወደ መገናኛ 22 መስመር ነው የተቀጠርኩት። 4 ሰዓት ነው። 3 ሰዓት ደረስኩኝ። ጠበቅኩት። ልጁ አልደረሰም እመጣለሁ አለኝ። ለካ እነሱ አልፈው ገብተዋል። ከዛ ገብተው ስደውልለት ከዋናው አስፓልት ወደ ውስጥ ግባለኝ። ገባሁኝ። አላውቀውም በደንብ መስመሩን። ከዛ እነሱ የቀረጻ ሰዓታቸው ደረሰ። እኔ ከ3 እስከ 4 ሰዓት ጠብቄ 4 ሰዓት ላይ ቀረጻ ጀምረዋል። ነገሮች ሁሉ ተወሳሰቡ። ስልክ ደወልኩለት። አንዴ ነገረኝ። ከዛ የተባለው ህንጻ ጋር ደርሼ ለመውጣት ሞከርኩኝ። ከዛ በኋላ ግን ስደውልለት ስልኩ አይሰራም። በጣም ነው ልቤ ያዘነው። እሱ እንደፈለገው አላገኘኝ ይሆናል፣ በሰዓቱ አልደረስኩለት ይሆናል። መጀመሪያ ወደ ቀረጻው ሲሄድ አንድ የይስሐቅ ሰዲቅ መዝሙር እየዘመርኩኝ ነበር ሲሄድ የነበረው። በጣም መዝሙሩ ላይ እንደውም ስታዩት በወይንም ማረግ ፍሬ ባይገኝ እያለ ብዙ አለመሳካቶች ቢኖሩ እንኳን እኔ ባንተ ደስ ይለኛል የሚል ዝማሬ ነው። ከዛ በኋላ ከህንጻው እንደወጣው ወደዛ መንፈስ ልመለስ ከበደኝ። እስከ እስጢፋኖስ ራሱ በእግሬ ነው እየሄድኩ የነበረውና መዘመር ከበደኝ። በአንድ ሳይድ ስለ መንፈሳዊ ህይወቴ፣ በአንድ ሳይድ ደግሞ ስላልተሳካው ፊልም የመስራት ፍላጎቴ እያሰብኩኝ በጣም እየተከፋው ነበር። አሁን ይህንን ሽንፈቴን አስቡት። ውስጥ ያየሁትን ልጅ ያንን ልጅ አስቡት። ምን ትላላችሁ? ስለሆነ አይደለም ነገር ስለተሳካ እያለ ከዛ ቆሻሻ ውስጥ የሚጠቅም ነገር በሚፈልግበት ጊዜ እሱን አስቡትና እኔን ደግሞ አስቡኝ። እየዘመርኩ የሄድኩትን መዝሙር እየዘመርኩ መመለስ ሲከብደኝ አሁን አልፎ ብዙ ነገር ለበጎ ነው ምናምን ልለው እችላለሁ። ያንን ሁኔታ ግን በዛ ሁኔታ ስለተፈጠረው ነገር አስባለሁና የዚህን ሐሳብ የሚዘጋልን የእግዚአብሔር ቃል ነው። ትንቢተ ዕንባቆም ከምዕራፍ 17 እስከ ቁጥር 18 ያለውን ላንብብላችሁ። ምንም እንኳ በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል ይላል። የምትመኙትም ነገር ካለመሙላቱ በኋላ እግዚአብሔር በደስታ ልባችሁን ይሙላላችሁ፣ በሁኔታዎች ላይ ቆማችሁ መዘመር እንድትችሉ። ከዛም ደግሞ በደስታችሁም ጊዜ ራሱ የተሳኩት ነገሮች ሳይሆኑ ከነሱ ይልቅ እግዚአብሔር ራሱ ደስታችሁ ይሁንላችሁ። በቃ እግዚአብሔር ይርዳን። ይመቻችሁ። ላይክ ማድረግ ትችላላችሁ። እኔ ግን በእግዚአብሔር ደስ ይለኛል። ላይክም ባታረጉ ምናምን ብዬ አልቀልድም። እግዚአብሔር ይቅር ይበለኝ።